በስመ ስላሴ አሐዱ አምላክ። እስኪ እንናገረው የያሬድን ታሪክ። ሊቁ ቅዱስ ያሬድ የሱራፌል አምሳል የብሉይ የሐዲስ የሊቃውንት አካል የቀደምት አበው የሊቃውንት መሪ ቅዱስ ያሬድ ነው የዜማው ጀማሪ። ኦርቶዶክስ ተዋሕዶ ቤተክርስቲያንን መሰረት የሆነች ዓለም ብርሃን በአክሱም አውድማ የታሪክ እምብርት አብዝቶ አተረፈ የሱራፌልን ምርት። ጥንት መሰረቱ የያሬድ ትውልድ ከአባቱ ከይስሐቅ ከደጋጎች ነገድ ከተመረጠችው ከእናቱ ታውክልያ ያሬድ ተወለደ በእግዚአብሔር አምሳያ። ከዚያም በኋላ ከጥቂት ዓመታት አባቱ ከዓለም በሞት ተለዩት። ያሬድም አደገ በመንፈስ ቅዱስ በረድኤት በጥበብ በጸጋ በሞገስ። እድሜው ለትምህርት በደረሰ ወቅት ያሬድና እናቱ ተጓዙ በአንድነት ወደ ትምህርት ቤት ወደ አክሱም ጽዮን ወደ ያሬድ አጎት ወደ አባ ጌዶን። አባ ጌዶንም ለአክሱም ለደብሩ ለታቦተ ጽዮን ገበዟ ነበሩ። ደጓ ክርስቲና የያሬድ እናት ቅዱስ ያሬድ ልጇን እንዲያስተምሩላት አባ ጌዲዮንን በታላቅ ትሕትና ጠየቀቻቸው። እግራቸው ስር ሆና መምህር ጌዲዮንም ልጇን ተቀበሉ። አስተምረዋለሁ እሺ መልካም አሉ። ብላቴናው ያሬድ ትምህርቱን ጀመረ። ሀሁ ሂሂ እያለ ቀናት አስቆጠረ። ትምህርቱን አልያዝ አልገባ ሲለው አለቀሰ ያሬድ ወረደ እንባው። መምህሩ ጌዲዮን ከሌሎቹ ሁሉ ይገስጹት ነበር ያሬድን በግሉ። ትጋ ጽና በርታ አይዞህ ልጄ ሲሉ ያደር ስላልቻለ ለውጥ ሊያመጣ በቀቢጸ ተስፋ ከዚያን ቦታ ወጣ። ሳያስፈቅዳቸው አባ ጌዶንን ቶሎ ለቆ ወጣ ትምህርት ባቱን። እጅግ እያዘነ ጉዞውን ቀጠለ ደክሞት ነበርና እረፍ ልበል አለ። በትልቁ ዛፍ ላይ ፍሬ ባለው እዛ ተቀምጦ አንድ ትል ታየው። የዛፏንም ፍሬ ለመብላት ሲወጣ ሲወርድ ይመለከተዋል አትኩሮ በጥብቅ። 6 ጊዜ ወድቆ በሰባተኛው ነበረ በድካም ፍሬ በላው። የትሉን ሁኔታ ሲመለከት ቆይቶ ሀሳቡን ለወጠ በተስፋ ተጽናንቶ። በትሉ ሁኔታ ምሳሌ መሰረት ያሬድ ተመለሰ ወደ ትምህርት ቤት። በታላቅ ትሕትና እግራቸው ወደቀ አባ ጌዶንን ይቅርታ ጠየቀ። አባ ጌዶንም ይቅር አሉት። ትምህርቱን እንድንማር ፊደሉን አስያዙት። ያሬድ እንደገና ትምህርቱን ጀመረ። ሀሁ ብሎ ፊደልን ቆጠረ። ለያሬድ ተሰጠ ከዛን ቀን ጀምሮ መንፈሰ ጥበብ መንፈሰ አእምሮ። ሀብለ ድንቁርናን ያሬድ በጣጠሰ ቅዱሳት መጽሐፍት በዜማ ደረሰ። ሀብተ መንፈስ ቅዱስ አድሮበታልና ሰማያዊ ዜማ ተሰጠው ምስጋና። ለሊቁ ለያሬድ ለካህናት አለቃ የብሉይ የሐዲስ ማስቀመጫ ዕቃ። ዝማሬ መዋሥዕት ድጓ አቋቋሙ መጽሐፍት ቅኔ ንባቡ ትርጉሙ። ቅዳሴ ማህሌት ድጓና ምዕራፍ ተዋሰው አገባብ ቅኔና መጽሐፍ። የሥላሴ አምሳል ሰለስቱ አዕዋፍ ከሰማይ ወረዱ ሊነግሩት በአፍ። ግዕዝ ዕዝል አራራይ እኒህን ሦስቱን ዜማ ለያሬድ ነገረው ለያሬድ ነገሩት ወጥ ወደ ራማ። በመንፈስ ቅዱስ ስለተመረጠ ብሔረ መላእክት ያሬድ ተመሰጠ። ከሱራፌል መንበር ከካህናት ሰማይ ማህሌት ተማረ። የመላእክት ግናይ ዝማሬ ቆም ስፍቱን ሳይቀር ጠንቅቆ አወቀ የዜማውን ምስጢር። የሱራፌልን ስራ ካወቀ በኋላ ያሬድ ተመለሰ በደስታ በተድላ። ሰማያዊ ዜማ ያሬድ ሲያዜም ሰምተው ያዳምጡት ነበር ከልብ ተመስጠው። የሰው ልጆች ሁሉ እንስሳት ሳይቀሩ ጣፋጭ አንደበቱን ሲሰሙት ነበሩ። አፄ ገብረ መስቀል እጅግ ተመሰጡ በያሬዱ ዜማ ደግሞም በድርሰቱ። ሳይታወቃቸው የያሬድን እግር ለካስ ወግተውታል በእጃቸው ባለው ጦር። ከምድር አንድ ክንድ ወደ ላይ ተንሳፎ ይመታው ነበረ ከበሮውን አቅፎ። በመቋሚያው ሲዘምር አቤት ድንቅ ስራ ያወዛውዘዋል ከቀኝ ወደ ግራ።
ጽናጽሉን ደግሞ ከታች ወደ ላይ ያመላልሰዋል ያሬድ ማህሌታይ። ሊቁ ቅዱስ ያሬድ ያዜመውን ዜማ ከኢትዮጵያ አልፎ በዓለም ተሰማ። የደረሰው ድርሰት በመንፈስ ቅዱስ የማያልቅ ሀብት ነው፣ ታሪክና ቅርስ። ተዝቆ የማያልቅ ሌባ የማይዘርፈው የያሬዱ ዜማ ትልቅ ቅርሳችን ነው። በኢትዮጵያ ምላት በብልሃት በጸጋ አንመጥነውም በገንዘብ በዋጋ። የያሬድ ዜማና ድርሰቱ ሀብታችን መሆኑን እንወቅ በእውነቱ። የምንገናኝበት ከሰማዩ ጌታ ልዩ ቋንቋችን ነው የግል ስጦታ። ይህ ሁሉ የሆነው በአምላክ ኃይል ነውና እስኪ እናቅርብልን በዜማ ምስጋና። በሐዋዝ በገና ጽናጽል ከበሮ ጌታን እናመስግን በጭብጨባ ዝማሬ እንዲሁም በእልልታ ምስጋናን እናቅርብ ለፈጠረን ጌታ። ሁሉን እንደያቅሙ ሁሉም እንደ ስጦታው ሳያፍር ሳይፈራ ጌታን ያመስግነው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል።